ቻርሊ በዳ ፖሊስ ረባክሽ ጦም ሳግናን አፈር ብላ ወግቶ ሂደር አሲዳ ምን ጅማንተ አንተ ሰው ልቶ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬው ደግሞ እስቲ አብረን እንቆይ። ግን ከመረጃ ነው የምንጀምረው ማለት ነው የዛሬው ቪዲዮአችንን። እሱ ምንድነው በዱባይ አዲስ ህግ ወጥቷል። ብዙ አይነት ህጎች ናቸው የወጡት። በዚህ አጋጣሚ ያልሰማችሁ አሰሙ። ሁለተኛ ነገር ሚዲያ ላይ ስም ተቀይሮ በዩዘር ኔም ተብሎ ወይም ደግሞ እከሌ አያቀኝም ብሎ የሰውን አንደኛ የሚጀምረው የሰው ልጅ አቢዩዝድ ነው ጥቃት። ያው ያልሆነ ኮሜንት መስጠት ራሱ አንድ ጥቃት ነው። እሱም ማድረግ በጣም ሙቆኝ ነው። እናንተኛ ጋር በጣም ኃይለኛ ሙቀት አለና እሱም አንድ እንደ ጥቃት ነው። ሁለተኛ ነገር ደግሞ እርዳታ ኤምባሲ ሳያቅ ህጋዊ ሳይሆን ምንም አይነት እርዳታ ማሰባሰብም ሆነ ማድረግ እንደማይቻል። ሁለተኛ ነገር ደግሞ ሱቅ አሁን ለምሳሌ ብዙ ልጆች የማዳም ቅመሞች ቤት ውስጥ ህግ ሳያቃቸው ማለት የንግድ ፍቃድ ሳያወጡ እዛው ቤት የተከራዩበት ቤት ውስጥ ሊሆን ይችላል፣ የማዳም ቅመም ሆነውም ሊሆን ይችላል እና እዛው ቤት ውስጥ የሆነ ንግድ እንደዚህ በኦንላይን ላይ ምናምን በሚዲያቸው ይሸጣሉ አንዳንድ ልጆች እና አብዛኞቹ ያው ተከራይቶ ያሉ ልጆች የንግድ ፍቃድ ሳያወጡ እንደዛ የሚሰሩ አሉ። በሚዲያ ማህበራዊ ሚዲያን ለበጎ ዓላማ ብቻ መጠቀም እንደሚገባ ተገለጸ። በዱባይና ሰሜን ኤምሬቶች የኢፌድሪ ቆንስላ ጄኔራል ጽሕፈት ቤት ከዱባይ ፖሊስ ጋር በመተባበር በማህበራዊ ሚዲያ ተጽዕኖ ፈጣሪዎች ያዘጋጀው የግንዛቤ ማስጨበጫና የምክክር መድረክ ማህበራዊ ሚዲያን ለበጎ ዓላማ ብቻ መጠቀም እንደሚገባ ተገለጸ። በዱባይና ሰሜን ኤምሬቶች የኢፌድሪ ቆንስላ ጄኔራል ጽሕፈት ቤት ከዱባይ ፖሊስ ጋር በመተባበር ለማህበራዊ ሚዲያ ተጽዕኖ ፈጣሪዎች ያዘጋጀው የግንዛቤ ማስጨበጫና የምክክር መድረክ ባሳለፍነው ቅዳሜ በዱባይ ፖሊስ ኦፊሰርስ ክለብ ተካሂዷል። በመርሃ ግብሩ ላይ ክቡር ቆንሱል ጄኔራል አቶ ዘሪሁን መገርሳ፣ በዱባይ ፖሊስ የፖዚቲቭ ስፒሪት ዲፓርትመንት ኃላፊ ክብርት ፋቱማ አህመድን ጨምሮ ሌሎች የዱባይ ፖሊስ ከፍተኛ የስራ አመራሮችና በርካታ ቁጥር ያላቸው የማህበራዊ ሚዲያ ተጽዕኖ ፈጣሪ ኢትዮጵያውያንና ትውልደ ኢትዮጵያውያን ተሳታፊ ሆነዋል። ክቡር ቆንሱል ጄኔራል አቶ ዘሪሁን መገርሳ በመድረኩ ላይ ባስተላለፉት የመክፈቻ መልእክት በኢትዮጵያና በተባበሩት አረብ ኤምሬቶች መካከል ጠንካራ የሁለትዮሽ ግንኙነት መኖሩን ጠቅሰው መሰል መድረኮች መዘጋጀታቸው ደግሞ በሁለቱ ሀገራት ተቋማትና ማህበረሰብ መካከል ተቀራርቦ መስራትን የሚያሳይ መሆኑን ገልጸዋል። አክለው በዱባይና ሰሜን ኤምሬቶች በርካታ ቁጥር ያላቸው የማህበራዊ ሚዲያ አንቂ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደሚገኙ ጠቅሰው ነገር ግን ሚዲያን በኃላፊነት ስሜት ከመጠቀም ረገድ ከፍተኛ ክፍተት እንዳለ አንስተዋል። ዲጂታል ሚዲያን በመጠቀም ያልተገባ ድርጊት መፈጸም የሀገርን ገጽታ የሚያበላሽና የሚኖሩባት ሀገርን ሕግ የሚጻረር በመሆኑ ዜጎች ካላስፈላጊ ድርጊቶች እንዲጠበቁና ማህበራዊ ሚዲያን ለበጎ ዓላማ ብቻ መጠቀም እንደሚገባቸው ጥብቅ ማሳሰቢያ ሰጥተዋል። መድረኩ የተመቻቸውም ከመቅጣት በፊት ማስተማር በማስፈለጉ መሆኑን ጠቁመዋል። በዱባይ ፖሊስ የፖዚቲቭ ስፒሪት ዲፓርትመንት ኃላፊ ክብርት ፋቱማ አህመድ በፕሮግራሙ ላይ ባደረጉት ንግግር በሁለቱ ሀገራት መካከል ያለውን ወዳጅነት ተከትሎ በርካታ ቁጥር ያላቸው ኢትዮጵያውያን በተባበሩት አረብ ኤምሬቶች እንደሚኖሩ በመጥቀስ መሰል መርሃ ግብሮች ነዋሪዎች የሀገሪቷን ሕግ በሚገባ እንዲረዱና አክብረው እንዲኖሩ ለማስተማር መሆኑን ገልጸዋል። በመቀጠልም የሀገራቸው ሕዝብና መንግስት ለኢትዮጵያውያን መልካም እይታ እንዳላቸው የገለጹት ኃላፊዋ ነገር ግን የተባበሩት አረብ ኤምሬቶችን የሚወድና በግዛቷ ውስጥ የሚኖር ማንኛውም አካል የሀገሪቷን ሕግ አክብሮ መኖር እንደሚገባው አሳስበዋል። በመድረኩ ላይ ስልጠናውን የሰጡት የዱባይ ፖሊስ የተለያዩ የስራ ክፍል ኃላፊዎችም ማህበራዊ ሚዲያን በመጠቀም የጥላቻ ንግግሮችን መናገር፣ ስድብና ዛቻ ማድረስ፣ የግለሰቦችን መረጃ በማውጣት ስም ማጠልሸት፣ ፍቃድ ሳይኖር ገንዘብ መሰብሰብ፣ ፖለቲካዊ ይዘት ያላቸው ቅስቀሳዎችንና መልእክቶችን ማስተላለፍ በተባበሩት አረብ ኤምሬቶች ህግ መሰረት ለከፍተኛ የገንዘብ ቅጣት፣ ለእስርና ከሀገር ለመባረር ቅጣቶች የሚዳርግ ወንጀል መሆኑን አሳስበው የቅጣት አይነቶችን አመላክተዋል። የዱባይ ፖሊስ መሰል ተግባራትን ከዚህ በኋላ እንደማይታገስም አሳውቋል። በመጨረሻም የፕሮግራሙ ተሳታፊ የሚዲያ አንቂዎች ያሏቸውን ጥያቄዎች ለዱባይ ፖሊስ አቅርበው ውይይት የተደረገባት ዱባይ እና ይህንን ይመስላል። እንግዲህ እንደሰማችሁት ጥሩ መረጃ ነው። በነገራችን ላይ ዱባይ በጣም አሪፍ ሀገር ናት። በዚህ አጋጣሚ እኔ ኢትዮጵያን በጣም ነው የምወዳት፣ በጣም ሀገሬን በጣም ነው የምወዳት። አሁን ደግሞ እስቲ እንስማ፣ ለማንኛውም ግምጃዬን እንስማት። አው ግምጃዬ እንትና ጋር ቀርባ ነበረ። ጎበዝ ናት። በዚህ አጋጣሚ ግን እኔ በጣም ነው ማደንቃት፣ ጀግና ናት። እኛ የአረብ ሀገር ሴቶች ማለት ምንም ነገር ካሰብን ምንም ነገር ለማድረግ ከወሰንን ከማድረግ ወደ ኋላ ምንም ነገር እንደማያገደን ነው።
አዎ አያግደንም። ዋና ሞራሊቲ ነው ጋይስ። በነገራችን ላይ ዋና ሞራሊቲ ነው እና ደግሞ ጠንካራ መሆን ነው፣ ቆራጥ መሆን ነው፣ አላማ መኖር ነው። ከዛ ባለፈ ምንም ወደ ኋላ የሚያስብ ምንም እኮ የተለየ ነገር እኮ የለም። እኛን የሚከለክለን ምን አለ? ምንም። አብሶ በአሁን ዘመን ላይ ፐርፌክት ሆኖ ብቻ ጀግና ሆኖ መገኘት ነው። እውነቴን ነው የምላችሁ። እና ለማንኛውም እንስማት ግን ማለት ነው። ቆይ ያለችው መሀል ኮላብ ምንድን ነው? እኔ ኮላጅን እኔ የማውቀው መድኃኒት ነው እኮ የሆነ ኮላጅን የሚባል መድኃኒት ዋጡ ተብሏል። ቫይታሚን እኔም ገዝቼዋለሁ። ኮላብ ማለት ግን አንድ ወንድ ለምሳሌ ካፕል ሆኖ ዩቲዩብ ሰርቶ ወይም ቲክታክ ላይ ምናምን ያው እንትን ምን አለ መሰለህ፣ አሁን እኔ ሁለት ሰው ጋር ኮላብ አድርጌያለሁ። ኮላብ ሳደርግ ፈልጌው አደረኩኝ አይደለ? ከአረብ ሀገርም የመጣሁት ትሰሪያለሽ፣ ትለወጫለሽ። እኔ ጋር እንደዚህ አይነት አላቅም። ግን ደግሞ እስክሪብቶ መጻፍ አልችልም። ሰው ነው የሚጽፍልኝ፣ እከፍላለሁ፣ ይጻፍልኛል፣ እሰራለሁ። ስንት ከፍያለሽ ለስክሪፕት? ቲክታክ ከሆነ 3000 ብር 4000 ብር እከፍላለሁ። ዩቲዩብ ከሆነ እስከ 5 ሶስት ከዛ ካልተጻፈ ዩቲዩብ በሐሳብ ከሆነ ደግሞ አልከፍልም። ኦኬ እሺ። እና አሁን ላይ እኔ ካፕል ሙድ እንደዚህ ፍቅረኛዬ ናት ብዬ አልመጣሁም። ምን ብለሽ ነው የመጣሽው? እኔ ስመጣ የመጣሁትኝ የሥራ ባልደረባ ብዬ ነው ያስተዋወቅኩት። ስራ ለመስራት እና ኦዲየንስ ሳስተዋውቅ ራሱ ካፕል ያደርጋል። አንዳንዴ ማትረዳው ነገር ቢኖር አንድ ሰው ከወደደ እኔ እናንተን ከወደደን እናንተን ያለ ፍላጎት ካፕል ያደርጋል። ስራ ለመስራት እና ኦዲየንስ ሳስተዋውቅ ራሱ ካፕል ያደርጋል። አንዳንዴ ማትረዳው ነገር ቢኖር አንድ ሰው ከወደደ እኔ እናንተን ከወደደን እናንተን ያለ ፍላጎት ካፕል ያደርጋል። አንተ ደግሞ እኔ ሀሳቤ ሳልጨርስ እንደው እንትን አገባብኝ እኮ እናንተ ማነው እሱ ሞጣ ገባብኝ። ልንገራችሁና ማለት ነው። ቆይ አመጣዋለሁ ቀጣዩን ቪዲዮ ግን ማለት ነው። በእርግጥ እውነቷን እኮ ነው ልጅቷ፣ እውነቷን። ለምን መሰላችሁ? አሁን ለምሳሌ ከሆነ ሰው ጋራ ተደጋግማችሁ ታዩ። አሁን ለምሳሌ ልንገራችሁ፣ ፍቅር የምትባል የቡታጅራ ዩቲዩበር አለች። እሷ ልጅ ማለት ነው እንደውም ከአብርሃም ነው ከምናምን የተባለ ሰው ይወልዳለች። ከሱ የሆነ የወለደችው ከእንትና ነው የወለደችው አይደለም፣ ከዚህ ይሄ ምስኪኑ ልጅ ሙስሊሙ ከሱ ነው የወለደችው። ከአብርሃም በኋላ የያዛት ፍቅረኛዋ ማለት ነው። እና አሁን እሷ ልጅ ከሱ ተለያይታ አሁን ላይ በአዲስ ቻናል ጀምራለች። ቻናሉ አድጎላታል። ግን ማለት ነው ህዝቡ ምን እያረጋት ነው? አብሶ እናንተ የማዳም ቅመሞች ማለት ነው አርፋችሁ ብትቀመጡ ይሻላል። አጣምራችሁ አብሮ አይዘልቁ። እናንተ ለምደው ብራችሁ የምትበሉ በዛ ላይ እኮ ሲያዋጡ እናንተ ሲያዋጡላቸው ለኔ ብታዋጥልኝ ምን አለበት? እንደው ለኔ እኮ ብታዋጡልኝ ማለት ነው። አሁን እንደው መርካቶ ላይ ሱቅ ለከፍት እየቋመጥኩ ነው። ያቺ ለነሱ የምታዋጡት ለነሱ እኮ ዩቲዩብ ይከፍላቸዋል። ለኔ 500,000 400,000 ብትሰጡኝ ምን ይመስል። አሁን እንደው ማሽን ገዝቼ ማለት ብሯ ናት የጎደለች መኒዋ ጎላኛለችና ለኔ ብትተባበሩኝ ምን አለበት? እና ለማንኛውም ማለት ነው እሷን ልጅም አሁን ከሆነ ልጅ ጋር እየሰራች ነው። አሁን ላይ ፍቅር ብትጀምሩ ምን አለበት? በጣም ነው የምታምሩት ኮሜንቱን ገብቻ ያለው እናቴ ተሙት ሳያላሰበው ለማጣመር እውነቷን ነው ልጅቷ፣ እውነቷን የተናገረችው። ግን ምንድነው እናንተ የምታበዙት እዚህ ሚዲያ ላይ ስትመጡ ማለት ነው። እናንተ የሚዲያ ሰዎችም ምንድነው የምታበዙት? አሁን ጥንድ መጫወት ስትጀምሩ ማለት ነው መለጣጠፍ ታበዛላችሁ፣ መሳሳም ታበዛላችሁ። ምን አሁን እኮ ለምሳሌ ምንድነው የሚቀራችሁ? አልጋ ላይ ስትተኙ ብቻ ነው እኮ ማታሳዩን። እውነቴን ነው። አልጋ ላይ ሲተኙ ብቻ ነው የማያሳዩ። ለምን ይዋሻል አይደለ እንዴ? ይሄማ ሀቅ መናገር ነው። እና ለማንኛውም ማለት ነው እናንተ ፊት ዛሬ አፍቃ ገንደና እና ለማንኛውም ግምጃ የተናገረችው ቆይ አሁን ለማንኛውም ቀጣዩን እንስማ። ይታል ነው እኔ ስመጣ የመጣሁትኝ የሥራ ባልደረባ ብዬ ነው ያስተዋወቅኩት። ስራ ለመስራት እና ኦዲየንስ ሳስተዋውቅ ራሱ ካፕል ያደርጋል። አንዳንዴ ማትረዳው ነገር ቢኖር አንድ ሰው ከወደደ እኔ እናንተን ከወደደን እኔ እናንተን ያለ ፍላጎት ካፕል ያደርጋል። የማትፈልግበት ሙድ ውስጥ ከታለ አሁን አንድ ቪዲዮ ብንሰራ ራሱ ካፕል ያደርጋል። አንዳንዴ ማትረዳው ነገር ቢኖር ህዝቡ ለራሱ የሚመኘውን ነገር ይሰጠናል ነው የምትይው። በቃ አሁን አንተ እውነት ሶሻል ሚዲያ ተጠቃሚ ስትሆን ህዝቡ እኔ የምለው ኑር ነው የሚለው። አንተ የምትፈልገው መኖር አችልም። አሁን እኔ ላይ አብዛኛውን እየተፈጠረ ያለው ነገር ልክ አንድ ሰው ጋር ኮላብ አድርገህ ስትለያይ
እዛ ሰው ጋራ ለምን ከዛ ይከፈላል ኦዲየንስ ለሁለትና እዛና እዚህ ቲም ሆኖ ይጣላሉ። ገባ ኦዲየንስ ማለት ነው። ይሄ ነው ክሬተሮቹን ያጓጓል። የሆኑ መንጋ ኦፍ ፒፕል እንትናን አግቢ ከእንትና ጋር ነው መሆን ያለብሽ፣ ይሄን ነው መልበስ ያለብሽ፣ ይሄን ነው መጠጥ ያለብሽ፣ አንቺን እንወድሻለን፣ የአንቺ ሌቭል እንደዚህ ነው እያለ እንደ ጣዖት ሲያመልክሽ ትደነግጫለሽ። ከዛ በትንሽ ጊዜ ደግሞ ይቀየርና ግልብጥ ብሎ አንተን ባመሰገነ ምላሱ አስገብቶ ይረግጣል፣ ያቋሽሻል። ጋይስ አንድ ቪዲዮ እንስማ አብረን ማለት ነው። አንድ ቪዲዮ ግን ማለት ነው እንዳትስቁ፣ መሳቅ አይቻልም እና እኔ ፖለቲካ ውስጥ የለውበትም። አዎ እንደዚህ አይነት ነገር ውስጥ እንዳትከቱኝ። ጎመን በጤና የተሰቃየ ነው፣ ስቃይ በቃናል። ግን ማለት ነው ሰውየው ፈታ ስላለ እንቁ የሆነ ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል። አሁን እኛ ከስር ሆነን ደህንነትን መምጠር ነው። ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ አመጣን። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። ከፈጣሪ ጋር ፈጣሪም ቃል ነበር አይደለም? ቃልስ ምን ሆነ? ስጋ ሆነ። ስጋ ተመላለሰ አልተመላለሰ? በስጋ ዘመን ቃል ይፈጸም ዘንድ ተፈጽሟል አልተፈጸመም? ሄዷል። ዳግመኛ እሱን ራሱን ነው የምጠብቀው። ያው በክብር ሲሄድ እንዳያችሁኝ ደግሞ በክብር እመጣለሁ ብሏል። እሱ አሁን በዳመና ላይ ነው አለ። ፊት ከአንተ ጋር ነበር። አሁን የሚመጣው ሲመጣ በክብር ምን ላይ ይመጣል? በክብር መጥቶስ መሬት ይነካል? አይነካም። እሱማ ሌላ ቴዎሎጂ ኢሹ በቃ አይመጣም። በክብር ዳመና ላይ ሆኖ ሙታኖችም ትነሳላችሁ፣ አብሮ ቆሜ ፍርድ ትቀበላለህ ይላል። ፍርድ ሊሰጥ ነው የሚመጣው፣ ሊፈረድበት አይመጣም። አሁን ግን ሀገርን የሚመራ ወክሎልናል እሱ ራሱ። ኢየሱስ ክርስቶስ በአካል መጥቷል እያሉ ነው። በአካል አገሪቷን እንደ የዓለም የኤደን ገነት ማለት እኮ ኢትዮጵያ ነች፣ የመጨረሻ ገነት። እነዚህ ራስ ተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን ነው የሚካፈሉት። የኢትዮጵያ ምድር የዓለም ምድር የዓለም ገነት ኢትዮጵያ ነች። የት አካባቢ? የመጨረሻ ዓለም የዓለም መንግስታት ሁሉ እጃችሁ ሰላም ከኢትዮጵያ ብሎ እጃችሁን ይዘረጋሉ። ወደ ኢትዮጵያ ግን እጆቿን ወደ ትዘረጋለች? ወደ እግዚአብሔር ትዘረጋለች። ዓለም ግን የዓለም መንግስታቶች ግን እጃችሁን ወደ ኢትዮጵያ መንግስት ይዘረጋሉ። ኦኬ ጥሩ። የት አካባቢ ነው ኤደን ገነት ኢትዮጵያ ውስጥ የት አካባቢ ነው? ከዚህ በፊት ባህር ዳር አካባቢ ነው የሚል ነገር ሰምቻለሁ። ባህር ዳር ሳይሆን አባይ ወንዝ ላይ እኮ። አባይ የት መነሻው? ህዳሴ ግድብ ወደ ቤንሻንጉል ነው። ታች ከቤንሻንጉል ጉሙዝ በታች አባይ ህዳሴ ግድብ የሚገደብበት አለ አይደል? ከሱ ዝቅ ብለ በዚህ በኩል ሔዋን ናት፣ በዚህ በኩል አዳም ነው። ምንድን ነው ደግሞ እንደሱ? አዳምና ሔዋን የሚባሉት አለ። አዳምና ሔዋን የሚባል ገነት። አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋለህ? በምን ምክንያት ኢትዮጵያ? ከዚህ በፊት እርሶ ሲናገሩ አዳም